ሳቅ ለጫወታም ደግሞ ይገባናል ምን ሰማቸው ነገሮች ልባችንን ፈገግ የሚያደርጉ አይደለ ከቲክቶከር ቦጃ ቦጅቲ ጋር ደግሞ ቆይታ እናደርጋለን ቦጅቲ ሰሞኑኛ አነጋጋሪ ነበር ያጪ አዋርድ ላይ እንዴት ነው ከመከም አማርኛ የለም አማርኛ አቃለው ሁለቱም ይችላል አይደል አዎ ይችላል እንደዚህ አብራችሁ ስላላችሁ ከልብ እናመሰግናለን ሰላም ፍቅር ጤና ሁሉ ከእናንተ ጋር ይሁን ቦጃ ቦጅቲ ትልቁ ሪከርድ ያዘው ቪዲዮ የማን ነው ቲክቶክ የኔ ታክሲ ውስጥ ገብቼ 4 ሚሊዮን የታየ ሄሎ ጋሼ አንተና እንዴት ያ ሄሎ ጋሼ ይኸው ሊቀጠቅጠኝ ነው ሲለው ሰውዬ ለካ የሆነ እብድ ነገር መሰልኩትና ውጣ አለኝ ከዛ ካሜራማኔ ካሜራውን ዘግቶ ተመለሰ እኔ ወጣው በቃ ቲክቶክን ጨርሼ ወጣው ከዛ ቲክቶክ መሆኑን ሲነግሩት ተረጋጋ ኦኬ ከጎኔ የተቀመጠው ሰው ነው ሊመታል ይደበደበኝ ነው ስትል ሄሎ ጋሼ አልኩት ማኪና ውስጥ ገብቼ ከዛ ውጣዬ ምን አባቴ ምናምን አለ ከዛ እኔ ፕራንክ ስለሆነ ስራዬን ቀጠልኩበት ጨርሼ ወረድኩ ከዛ ልጁ ደግሞ ካሜራማኔ ካሜራውን ዘግቶ ሊመታ ሊመለስ ኦኬ ሊጣላ ነው ወይስ ተመልሶ ከሰው ጋር ሊጣላ ነው ተናደዋል ልጁ ካሜራማን ማለት ነው ታክሲ ነው ወይስ ባስ ነው ሸገር ባስ እሱን አይቼዋለሁ ባይዘው እሱን ቪዲዮ ከዛ አንተ መሆን ራስ ቆይቶ ነው የገባኝ በጣም ቫይራል ነበር አዎ ቫይራል ያ በአፋን ኦሮሞ ነው የምትሰራው አማርኛ ትሞክራለህ ታዲያ ትንሽ ወይስ በአፋን ኦሮሞ ላይ ነው እየሰራ ያለው ሞር ብሔረሰብ የሆነ ሰዓት ላይ እየሰራው ነበር ደቡብ ጎንደር ትግራይ ገባይ ውስጥ የርኩ የሞከርኩ ነበር ትጨፍራለህ አይደል አዎ ጨፍራለሁ ብራንድም እሱ ነው የምታወቅበት ይመስለኛል የኔ አመጣጤ እንደ ኮሜዲ አፍሪካ የሚሰሩት የለም እንደዛ ነበር በዙም ቫሪያል እምቢ አለኝ አለጣፍ ማለት ቦቲ 4 ኪሎ ሶና ገባይ ውስጥ ሲሰራ እኔ እዛ ነበርኩና አየው ሰው በትኩረት ያያል እኔ ይሄንን ቦቲ ገዝቼ ቢሞክርዚ ይጋ ሰው ምን አይነት ቫሪያል ይወጣል ብዬ እዛን ቀን ቦቲ ገዝቼ እዛን ቀን ቪዲዮ ሰራውና የሶና ተከላ እንዳየ ማለት ነው እሺ ከዛ 2000 የማይታይ ቪዲዮ በአንድ ማታ ጠዋት ሲነሳ 200,000 ደነገጥኩት ኦኬ በቃ የኔ መሆኑ ራሱ በቃ ግራ ገባኝና ቀጠልኩበት በዛው ማለት ነው አሁን ሲሰራ ቦት ያርጋም ተለው የራስ ይሆናል ለባበስ አለ ማቀው ካራክተር አለ ቪዲዮም ስለምናይ ካራክተር አለ በዛ ነው የምሰራው ተከታዮች ስንት ደረሰው አሁን 530 ይሄደ ነው እንግዲህ ጥሩ ሄዷል ሰሞኑን አጀንዳ ነበረ ሰሞኑኛ ጉዳይም አንዱ ያገናኘ ጉዳይ ያ ነው የሃጪ አዋርድ ላይ ፌመስ ነህ ማለት ነው አንተ ያ ሰፈር ላይም ቦታ ፎቶ ይነሳሉ ሰዎች ፎቶ ይነሳሉ አላስቸግራሉ ያስቸግራሉ ትንሽ በካራክተሪም ስለወጣው ካልቸሪ ስላለው ይሄ ነገር በቃ ደስ ይላል ጭፈራም ሰው ጭፈራ ብዙ ይወዳል ያ ስለዚህ ምንድነው ሲተረዳው ነገር አንዱ ፎቶ ካንተ ጋር መነሳት ይፈልጋል ከዛ ግን እሱን ይገፋችበት መንገድ የብዙ ሰዎች መነጋገሪያ እየተቀባበሉት ነበር እሱ ነገር እንዴት ነው የሆነው አከሚቴ ያ ነገር የሆነው ከውጭ እየገባን ነበር ወደ ውስጥ ልጁን አቃለው ሞርኪ ይባላል ጓደኛዬ ነው እሷን ብዙ አላቅም እሷን በቲክቶክ ታቀኛለች እሷ ይተዋወቃሉ ሞርኪና ሙሉ ከዛ አንዴ ቦጅቲ ዋው ብላ እሷ በቲክቶክ ስለምታገኝ ዋው ቦጅቲ ብላ አንዴ እስኪ ዞር በልልኝ አንዴ ፎቶ ልትነሳ አለች ከዛ ገፋች ትንሽ ገፋው ምንድነው የሚያስመስለው መሰለ አሁን ሁለቱም ይተዋወቁ አይመስልም ነበር ስለዚህ ሁለቱ ይተዋወቃሉ ማለት ነው ልጅቷና ልጁ ይተዋወቃሉ ብዙዎቻችን ግን የመሰለን ነገር ምንድነው እሱ ሁለቱም ማይተዋወቁ አንተ በጣም ታዋቂ ሆነ ተወዳጅ ነህ ለሷ ማለት ነው እና ለኦዲየንሱ እሱም ካንተ ጋር ፎቶ ለመነሳት ነው ያለው ስለዚህ እሱ ካሜራ ውስጥ እንዳይገባ እሱን ገፍታ አስወጥታ ካንተ ጋር መነሳቷ የዛ ልጅ መገፋት ነው አሁን ጉዳዩ ትልቁ አጀንዳ ያደረገውና ስለዚህ ሁለቱ ይተዋወቃሉ ማለት ነው ይተዋወቃሉ ትንሽ ኤሪያውም እዛ ላይ ሞርኪያ ሳይሆን ፊድባክ ትንሽ ኤሪያው ላይ እንደዚህ ብዙ ካሜራ ስላለ ይረብሻል ትንሽ ገፋች እሱም ኤዲት ነው የተደረገ ቪዲዮ እንጂ ሌሎች እንትሮች ነበሩ ትቼ እንደሄድኩ ነገር ነው የሚመስላቸው ህዝቡ እኔ
ተነስቼ ልጁ እዛ ጋር ሳየው እየተረበሸ ነው። ከዛ ትንሽ በመገፋቱ ማለት ነው። አዎ እየተረበሸ ነው ሳየው። ከዛ ኤርኩት አንድ ሁለት ቪዲዮ ተነስቼ ኤርኩት። ከዛ በኋላ ደግሞ ፍሪ ነው ሁላችንም ማለት ነው። ቪዲዮ መውጣቱ ነው አሁን አጀንዳው። በጣም መገፋት፣ የልጁ መገፋት፣ የልጅቷ ያሳየችው ነገር ይሄ ትክክል አይደለም የሚል ነው አብዛኛው ሰዎች ጋር እና የወንዶች ጉዳይም በዚህ ጉዳይ ላይ ጠበቅ ያለ ጉዳይ አንስቶ እንትን ሊያነሳ ነበረ። ነገሩ አርግቡት፣ በቃ ዋናው ነገር አርግቡት። ይተዋወቃሉ ሁለቱ ልጆች። ተገፍተናል ግን ያ ያጪ አወርድ ላይ ነው እዛ ላይ አይደል እንትን ያለው። ከቲክቶከር ማንን አይተህ ነው የተነሳው አንተ? እኔ ቲክቶከር ነው ወይስ ራስ ቲክቶክ ራሱ ገፍቶ ነው የመጣ? የሆነ ሰዓት ላይ የኔ ጓደኛ ያለ በጣም የምወደው አሁንም በጣም የምወደው ጓደኛ ያለ እሱ ጋር ስልክ ቤት ነበረውና ሳበታ ነው እሱ ጋር ፕራንክ የአፍሪካን ፕራንክ ናፒ የሆነ ጊዜ መጥቶ የመጣ እሱን እያሳየ ነበረ። ቆይ እና ስትሪውን አውቃለሁ አመጣጡ የቲክቶከሮቹን አመጣጡ ስለማቅ እኔ ደግሞ የሆነ አክቲቭ ነኝ ፍሪ ታይምም አለ ለምን አልሞክርም ብዬ ካሁን በኋላ ቲክቶከር የሚሆነው ሞቲቬሽን ኦንኩት። በቃ የሆነ ቪዲዮ አይቼ ማለት ነው የናፒ እዚህ ኢትዮጵያ መጥቶ ይሰራ ምንም በቃ ሞቲቬት ሆንኩትና አየው። ካሁን በኋላ ብዬ እሱን ማልኩለት። ለራሴ ነው ለሱ በቃ ወንድሜ ካሁን በኋላ እኔ ቲክቶከር ነኝ ብዬ ማልኩለት። ኦኬ ገብቼ እዛን ቀን ስልክ ቤት ያለው ከስልክ ሰጠኝ፣ አዲስ ስልክ ሰጠኝ። ሰጠ? አዎ ሰጠኝ። ሁለቱም ጥሩ ጓደኛ ነው። ሰጠኝና እኔ እጄ መጀመሪያ ቀሚስ ለብሼ የማዘርን ቀሚስ ለብሼ ነው የዘፈንኩት። ኦኬ በጣም በቃ 500 ምናምን ታየው። 500 ቁጥር 500 ብቻ ታየው። በቃ ኢዝ ኖርማል ብዬ ሁለተኛም ቀጠልኩለት። ናፒ ነው ለኔ ከአፍሪካ ውስጥ ናፒ ነው በቃ ሮል ሞዴል ናፒ ነው። አዎ ናፒ ነው። ከዛ በኋላ እነ ስፒድ መጡ። ከሀገር ውስጥ ደግሞ ራቼ ነው። ራቼ ተከታይ ነው ማለት ነው። ባየው ልትሄድ ያዳ በዚህ ሰዓት ፍሬንዴ ነው በአካልም ማለት ነው። ኦኬ ኦኬ ራቼን አደንቃለሁ። ከሀገር ውስጥ ከውጪ ስፒድ እና ጓደኛ ስለሆነ ነው እሱ ራቼን የምታደንቀው። ራቼ እዛ ፎሎ መልስልኝ ብዬ ነው ጻፍኩለት። እንደዛ ተዋወቅ ነው። አብረንም ውለናል፣ ቪዲዮም ሰርተናል። እንዳንድ ሰው እንደ ሰቦኑማ ይላማ ሚትሪ አፋኑ በአፋን ኦሮሞ ሰቦኑማ ይባላል። በሱ ነው አየሁት። ስለዚህ እንግሊዝ ነኝ ጀቹዳ yes ስለዚህ ራቼ ከኢትዮጵያ ራቼ፣ ከአፍሪካ ናፒ ካላም ደግሞ ስፒድ አሾ ስፒድ። አዎ ስፒድ በጣም እሱ ትልቅ የኢትዮጵያን ባለውለታ ነው። አዎ ስለዚህ አሁን የቲክቶክ መንደር ግን አሁን ለወጣቶች በጣም አሪፍ እድል አምጥቷል፣ የስራ እድል አምጥቷል። ብዙዎች እየተዳደሩበት ገቢ እያገኙበት ነው። እንዴት ነው አንተ ጋር? ጥሩ ነው? እኔ ጋር ፍሰቱ ጥሩ ነው? ወደ ኪስ ይፈሳል ይመጣል? ይሄም ያለውን እየበረታን ነው፣ እያደግን ነው በእግዚአብሔር ጋር። እኔ ስራ ነበረኝ፣ ኤሌክትሮኒክስ ነው የሚሰራው። ኦኬ ፍሪጅ፣ ስቶቭ፣ ዲሽ ምናምን ሰራለሁ። ሞተር ነበረኝ ሰራ ላይ ባለሙያ ነው ማለት ነው። በቃ ከታረኩትና ወደ ሶሻል ሚዲያው መጣሁ። እሺ በዛ በወር የምታገኘው አሁን አሪፍ ስራ ከሰረ በሁለት ቀን ታገኛለህ። ያ ወደ ዲጂታል ማርኬቲንግ ዲጂታል የመጣው ማርኬት ውስጥ ገብተሃል? አዎ ከክቡር ከንቲባ ተሾመ ዶክተር ተሾመ አዱኛ ጋር አይቻለሁ። ክቡር አቶ አለማየሁ ቱሉ ጋር አይቻለሁ። ሸገር አካባቢ ላይ ስራ እንደምትሰራ ቃለው እኔም እዛ አካባቢ ስራ ሰራለሁ ታውቃለህ። እና ጥሩ እንደምትንቀሳቀስ የኦሮሞን ቱባ ባህል በማሳየት ውስጥ ያለ ሮል ቀላል አይደለም። የምትከፍታቸው ሙዚቃዎች ሰዎችን ኢንተርቴን የምታደርግበት መንገድ ያ ሁሉ ዋጋ የሚሰጠው ቫልዩ የሚሰጠው ነውና የሚያሳድግ ነው። ግን ለጎን አሁን ካልከው ጉዳይ ጋር ግን ጎን ለጎን የምናነሳው ለምሳሌ የማርሴቴ የፍሪጅ ምናምን እንደዚህ አሁን ስቶቭ አሁን እኮ ያንተ ብራንድ የሰራኸው ስራ ተከታዮች እዚህ ሙያ ላይ እኮ አሁን ይሄን ስራ ራሱ ባትቶ ሁለቱ ጎን ለጎን ብትሰራ የበለጠ እንደምትሰራ ታውቃለህ አይደለ? ብዙ ገበያ እንደሚኖር ዋጋ ራሱ ይጨምራል። አስቦ ታውቃለህ? አውቃለሁ። ብዙ ጊዜ እኔ ዲሽ ትሰራ ማለት ነው በሞተር ሲሄድ ቲክቶከር አይደለ መኪና የለ እኔ ዲሽ ትሰራ በጣም በቃ ሰፈር ላይ ኤሪያን ራሱ ቀየርኩ። ከሰበታ ወደዚህ ተጋል ትንሽ ወደ ሰበታ ተጋል ወደ
ትንሽ ሰውም አይረዳም በቃ ሶሻል ሚዲያ ላይ በአንድ ቪዲዮ 1 ሚሊዮን ከታየ 1 ሚሊዮን ብር አካውንት ውስጥ የገባ ነው የሚመስለው። እንደዛ ነው የሚመስለው ግን አይደለም ነው። ስራ ብዙ ሰው ይቸገራል አሁን ቲክቶክ ላይ አይደለ? yes እንደዛም አይደለም ይቸገራል ማለት ለምሳሌ ታዋቂ ከሆነ በኋላ ሶሻል ሚዲያ ላይም ጭምር ታዋቂ ከሆነ በኋላ ገንዘብ ያለው ስለሚመስል ልክ እንደ ድሮ አርቲስቶችም ጭምር ማለት ነው። አሁን ብዙ ሰው ቲክቶከር በሙሉ ገንዘብ የሚያገኝ ይመስላችኋል? የሞላለት መኪና የሚነዳ ጥሩ ቤት የሚኖር አፓርትመንት የተከራየ ሌጀሪ ህይወት የሚኖር ውስኪ የሚጠጣ ምናምን አድርገው ነው የሚያስቡት ቲክቶከሩን ሁሉ ማለት ነው። የድሮ ጥበበኛ ፊልም የሚሰሩ ሰዎችም የነበሩት እኛ ፊልም ስናይ በሲዲ ምናምን ያኔ ሲኒማም ስናይ ሁሉም ተዋናይ ሀብታም መኪና ያለው ቤት ያለው ነበር የሚመስለን። ግን አይደለም። እኔ የሆነ ትንሽ ነገር ተረድቻለሁ። ጥቂቶች ናቸው ማርኬቱን የያዙት ገበያውን የያዙ። አሁን አንተ ጥሩ ቪዲዮ አለ ጥሩ ተመልካች ያለው ብዙ ተከታይ አለ አንተን ገበያ ያሰሩ ተጠቃሚ ናቸው በአንተ ዙሪያ ያሉት ማለት ነውና ሁሉንም አሰሩ ለማለት ነው። ቦጂቲ ስለዚህ የሰሞነኛው ጉዳይ ገፍተው አይደለም ይተዋወቃሉ አልተገፋም ልባችሁ አይሰበር እያልከን ነው። እሷ ያ ነገር ሲሪየስ አይደለም በቃ ፈን ነገር ነው በቃ ፕራይቬት ነገር ነው በቃ ይሁን እዚህ ጋር ሲቀላለዱ ነገር በካሜራ ወጣ እንጂ ኤም ያለ እሷም ጥላቻ ኖራት እሱም ያ ነገር ኤሪያል ናኖ ሰንረት ይተውሳዱ በጣም ትንሽ ደበረው ፊድባክ ዋሳይ ጉዳይ ገለቶሚ ቀጠሌናማ ጀባዱ አምሰው ቀባታ ፈኖር ሙዳለ አምሰቹ ደንደሳ አምሳከ እርገቹ ደንደሳ ኡልፋዱ ከናፉ ዲሚ እንገደ ኡመሜሱን ዲማ ዱጋ ወርን ተኤኒ ዲማ ተባቲ ሪዮት yokaan immoo namoota walbee kan jidduutti ta'eedha. Bojittiin garuu yeroo sanitti xiqqoo burjaajiin isa qunnamee ture. Wanta uumame sanillee baay'ee ittiin gammannee namni hunduu qixa waan jedhu waan amanuuf jechuudha. Mucaa qaxaleedha foroo godhaa akkaawuntiin isaa guddatu beeksisa hojjedha ብያለሁ። eenyu galateeffata wanta አመሰግናለሁ። ወንድሜ ማለት የቅድሙ ጓደኛዬ ነው። ከቤ ይባላል። አሁን ውጪ ነው የምኖረው። በዚህ አጋጣሚ አመሰግናለሁ ወንድሜ ናጅራዱ ቴንክ ዩ አመሌ ኒሚልኮብና አመሌ ንገኛ ዶል ኢንጂን ዘኒ ኦማሚቲ ገለቶሚ ጀባ ከዋዳ ከኛ እንገላዳ እንገኛ እንደቀብናዳ። ስለዚህ ቦጂቲ ስንሰነባበት ልክ እንደ ልማድ ሙዚቃዋን ይዘ ብለን በማን ሰነባበት በታደለ ገመጅ በአዲሱ ሙዚቃ ነው የሚሆነው። ቫይራል ወጥቶልሃል ወሰለኝ በሱ ቫይራል ወጥቶልሃል በሱ። አዎ እዚህ አዲስ አበባ ውስጥ ተረጀ ማለት ነው። በጣም ቫይራል የሆነ ቪዲዮ ኮሪደር ታስተዋውቃለህ። አዎ እንዴት አየኸው? ማልጀዳማ አፋን ነው ወዳለ ድቦች እንደደሰ ጂጂረም ጉዳቱ ይራ አመን ሚዲያ ከነረትዩ ወኖ ሄደ ዱፈቲ ዱራኒ ፊ አማ የሮ ላሉ ማጋላ ሸገሪስ ማጋላን ፊንፊኔቲስ ጓ ባየዱማ tokko bareeda namatti tola dura akkasin turre amma bareedera kara funduratittis beeksisa keenya fittuma fufna akkasi ሲታቶሉ ብያለሁ። ከልብ አመሰግናለሁ። በዚህ ሙዚቃ አብረን እያለን ነው የምንወጣው። ዳይሬክተራችን ለአዲስ ሚዲያ ክሩ በሙሉ ከልብ አመሰግናለሁ። እኔ ግን ቻው ልበላችሁ ወይስ ከሱ ጋር በጋራ እንሰነባበታለን? ከልብ እናመሰግናለን አብራችሁ ስለነበራችሁ። ነጋንጃላ ለሚልኪ በዳሪን ወንቲ ሁንዲ ጋሲፋና ታኦ ሆሮ ቡላ ደባና ሀምቱን ሲነርጊ ጋር ነው ሲንደርብን ቀን አዲስ ነው። አብራችሁን ስለቆያችሁ ከልብ እናመሰግናለን። አዲስ ሚዲያ ኔትወርክ የአዲሱ ትውልድ ሚዲያ ነው። ለአዲስ ሚዲያ ኔትወርክ ክሩ በሙሉ ላቅ ያለ ምስጋና ሞቅ ያለ ስጡልኝ። በዚህ እንሰነባበታለን። ቻው 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 ቻው።